ሰላም ውድ ስቴፕ አፕ ሆምስ ዩቲዩብ ቻናል ተመልካቾች እንዴት ናችሁ? ደህና ናችሁ? በብዙዎቻችሁ ጥያቄ መሰረት በዚህ ቪዲዮ በሰሚት 72 ሳይት ላይ ጌታስ ሪል ስቴት ገንብቶ ለሽያጭ ያወጣቸውን ቅንጡ አፓርትመንት ቤቶች አጠቃላይ የካሬ ስፋት፣ ዋጋ እና አከፋፈሉ ምን ይመስላል የሚለውን የምነግራችሁ ይሆናል። ቪዲዮውን እስከ መጨረሻው እንድትመለከቱት እየጋበዝኩ ተደራሽነታችን እንዲሰፋ ሁላችሁም በቅንነት ይህን ቪዲዮ ላይክ በማድረግ ጀምሩት። ለዚህ ቻናል አዲስ ከሆናችሁ ደግሞ ይህ ቻናል የሪል ስቴት የሽያጭ መረጃ በየጊዜው የሚለቀቅበት በመሆኑ ሰብስክራይብ በማድረግ ቤተሰብ ይሁኑ እያልኩኝ ቀጥታ ወደ መረጃ ወስዳችኋለሁ። እሺ ተመልካቾቻችን ስለ ጌታስ ሪል ስቴት ካምፓኒ ባክግራውንድ አንዳንድ ነገር ልበላችሁ። ጌታስ ሪል ስቴት ማለት የጌቱ ኮሜርሻል፣ ሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እና ራማዳን ሆቴል ግሎባል ቀለም እህት ኩባንያ ነው እና ይህ ካምፓኒ አሁን ላይ በሰሚት 72 ላይ 42000 ካሬ ላይ ያረፈ ኮምፓውንድ ገንብቶ አስረክቧል። በማስረከብም ላይ ይገኛል። በዚህ ኮምፓውንድ ውስጥ በ32 ቪላዎች እና 8 G+16 ቅንጡ አፓርትመንት ብሎኮች ያሉት የህፃናት ማቆያ፣ ግሪን ኤሪያ፣ መዋኛ ገንዳ እንዲሁም አስተማማኝ ጥበቃ ያለው ነው። ኮምፓውንዱ ሁለት ሜን ሮድ የያዘ በመሆኑ ሁለት ወደ ኮምፓውንድ የሚያስገባ ጌት ይኖረዋል። በዚህ በምትመለከቱ ኮምፓውንድ ውስጥ በሶስት የተለያየ ፕሮግረስ ላይ የሚገኙ አፓርትመንት ቤቶችን ያለፈውን የፋሲካ በዓል ምክንያት በማድረግ በፊት ከነበረው ዋጋ ላይ ከ7 እስከ 20% የዋጋ ቅናሽ አድርገን ነው ለሽያጭ ያወጣ ነው። ወደ መጀመሪያው ቤት ስገባላችሁ የመጀመሪያው ሙሉ ለሙሉ ተጠናቀው ሰው ገብቶ መኖር የጀመረባቸው እንደ ሊፍት፣ የከርሰ ምድር ውሃ፣ ባካፕ ጄኔሬተር የተገጠመላቸው ሁለት ብሎኮች አሉ። እነዚህ ብሎኮች ኦልሬዲ ስራ የጀመሩ ናቸው። በእነዚህም ብሎክ ላይ ሙሉ ለሙሉ ተጠናቀው ሰው መኖር የጀመረባቸው ባለ 2 እና ባለ 3 መኝታ ቤቶች ይኖራሉ ማለት ነው። የነዚህም ቤቶች በሬጉላር ፊኒሽ ጠቅላላ ዋጋ የምነግራችሁ ይሆናል። ባለ 2 መኝታ 116 ካሬ ጠቅላላ ዋጋ 11,821,000 ቅድመ ክፍያ 7,683,065%። 117 ካሬ ሙሉ ዋጋ 11,892,000 7,729,000። ባለ 3 መኝታ 150 ካሬ ጠቅላላ ዋጋ 16,271,550 ቅድመ ክፍያ 10,576,000። ባለ 3 መኝታ 154 ካሬ ሙሉ ክፍያ 15,636,000 ቅድመ ክፍያ 10,540,000። ባለ 3 መኝታ 164 ካሬ 10,790,000 ቅድመ ክፍያ ሙሉ ክፍያ 16,600,000 ይሆናል ማለት ነው። እነዚህም ቤቶች የሙሉ ዋጋቸውን 65% በመክፈል ቤቱን ታረከባችሁ እየኖራችሁበት ቀሪውን እስከ 1 አመት መክፈል ትችላላችሁ ማለት ነው። በሁለተኛ ፕሮግረስ ላይ የሚገኙ ደግሞ በ4 ወርና በ1 አመት የምናስረክባቸው ሁለት ብሎኮች ላይ በ25% ቅድመ ክፍያ ቤቱን ስናስረክብ ክፍያውን 65% በማድረስ ቁልፍ መረከብ የሚችሏቸው ናቸው። በእነዚህ ብሎኮች ላይ ባለ 2 መኝታ 109 ካሬ ጠቅላላ ዋጋ 9,665,000 ቅድመ ክፍያ 25% 2,416,000። ባለ 2 መኝታ 115 ካሬ 10,197,000 ቅድመ ክፍያ 2,549,000። ባለ 2 መኝታ 116 ካሬ ሙሉ ክፍያ 10,281,000 ቅድመ ክፍያ 2,570,000 በመክፈል ቤቶቹን መግዛት ይችላሉ። ወደ ባለ 3 መኝታዎቹ ስንገባ ባለ 3 መኝታ 144 ካሬ ጠቅላላ ዋጋ 12,516,000 ቅድመ ክፍያ 25% 3,129,000። ባለ 3 መኝታ 147 ካሬ ጠቅላላ ዋጋ 12,776,000 ቅድመ ክፍያ 3,194,000። ባለ 3 መኝታ 150 ካሬ ጠቅላላ ዋጋ 13,037,000 ብር ቅድመ ክፍያ 3,344,000 በመክፈል እነዚህን ቤቶች መግዛት ትችላላችሁ። ቤቶቹ ሲረከቡ ክፍያውን 25% በማድረስ ቤቱን 65% በመክፈል ቤቱን መረከብ ትችላላችሁ። ቀሪውን 35% ቤቱን ከተረከባችሁ በኋላ እየኖራችሁበት ወይም አከራይታችሁ 1 አመት የመክፈያ ጊዜ ይኖራችኋል ማለት ነው። በሶስተኛ ደረጃ ላይ የሚገኙት ከ1 አመት ከ6 ወር እስከ 2 አመት የሚረከቡ ናቸው። እነዚህም ቤቶች በ10% ቅድመ ክፍያ ነው ለሽያጭ ያወጣናቸው። በእነዚህ ብሎኮች ላይ ባለ 2 መኝታ 109 ካሬ ሙሉ ዋጋ 9,665,000 10% 966,000 ቅድመ ክፍያ
ባለ 2 መኝታ 115 ካሬ ሙሉ ዋጋ 10 ሚሊዮን 197 ሺህ ቅድመ ክፍያ 1 ሚሊዮን ብር። ባለ 3 መኝታ 144 ካሬ አጠቃላይ ዋጋ 12 ሚሊዮን 516 ሺህ ቅድመ ክፍያ 10% 1.2 ሚሊዮን ብር። ባለ 3 መኝታ 147 ካሬ ሙሉ ዋጋ 12 ሚሊዮን 776 ሺህ ቅድመ ክፍያ 1 ሚሊዮን 270 ሺህ ብር። ባለ 3 መኝታ 150 ካሬ 13 ሚሊዮን 37 ሺህ ብር ቅድመ ክፍያ 10% 1.3 ሚሊዮን ብር በመክፈል እነዚህን ቤቶች መግዛት ይችላሉ። ቤቱን ከ1 ዓመት ከ6 ወር እስከ 2 ዓመት የሚረከቡ ነው የሚሆኑት። ክፍያቸውም እስከ 2 ዓመት ድረስ የሚከፈል ይሆናል። በሰሚት 72 የሚገኘው ኮምፓውንድ ውስጥ እንግዲህ ከቤቱ በተጨማሪ የመዋኛ ገንዳ፣ የህፃናት ማቆያ አዳራሾች እና በቂ የሆነ ፓርኪንግ ያለው ነው። 3 ቤዝመንት ፓርኪንግ ያለው እያንዳንዱ ብሎክ ላይ 3 ሊፍት፣ በእያንዳንዱ ብሎክ ባካፕ ጄኔሬተር ሂውጅ የሆነ ባካፕ ጄኔሬተር ያለበት በጣም ቆንጆ ኮምፓውንድ ነው ማለት ነው። ቀጣይ ካሳንቺስ ላይ ያለውን ሳይት የምሰራላችሁ ይሆናል። ስለተመለከታችሁ እናመሰግናለን። ቻው።